እግዚአብሔር ይቅር ይበለን። ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ መጣች። በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ ሀገር በሐዘን ላይ በሆነችበት ወቅት አርቲስት ገነት ንጋቱ በዩቲዩብ ገጹ ያደረገችው የቀጥታ ስርጭት ከፍተኛ ህዝባዊ ቁጣና የሙያ ትችት አስነሳ። አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንደሰማች ወዲያውኑ ወደ ዩቲዩብ የቀጥታ ስርጭት በመግባት ከባድ ሐዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮችንና ወዳጆቹን በስልክ እያነጋገረች ንግግራቸውን በቀጥታ ለህዝብ ማሰራጨቷ ነው ኢስነ ምግባራዊ ተብሎ የተወገዘው። በዚህ የቀጥታ ስርጭት ላይ ከተደወለላቸውና ድምጻቸው ለህዝብ ከተጋለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይሌ ይገኝበታል። ደረጀ በወቅቱ በሆስፒታል ተገኝቶ በወዳጁ ህልፈት በከባድ ሐዘን ውስጥ ሳለ ነበር ስልኩ የተደወለለት። ጉዳዩን አስመልክቶ በፌስቡክ ላይ ባስተላለፈው መልእክት እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ሆኜ ነው በጥልቅ ሐዘን ውስጥ ሆኜ ያወራኋት ያለው ደረጀ ድርጊቱን በጠንካራ ቃላት አውግዞታል። የአርቲስት ገነት ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ሲል ገልጾታል። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና ዋና የሥነ ምግባር ጥሰቶች እየተተቸ ይገኛል። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድን ሰው በቀጥታ ስርጭት ላይ ከማቅረብ ወይም ከመቅረጽ በፊት ፈቃደኝነትን መጠየቅ ግዴታ ነው። ገነት ግን በሐዘን የተሰበረ ልብ የያዙ ሰዎችን ሳታስፈቅድና የቀጥታ ስርጭት ላይ መሆኗን ሳትናገር ለግል የዩቲዩብ ይዘት ማሟያነት ወይም ኮንተንት ተጠቅማባቸዋለች የሚል ወቀሳ ቀርቦባታል። ሁለተኛው የሟች ክብርና የሕክምና ሚስጥር ነው። አርቲስቷ በስርጭቱ ላይ ስለ አርቲስት ነጻነት ወርቅነህ የህመም ሁኔታና አሟሟት የዘረዘረችበት ወይም የጠየቀችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀና ሕክምናዊ ሚስጥሮችን ያለ ቤተሰብ ይሁንታ ያወጣ ነው በሚል ተተችቷል። ብዙዎች በማህበራዊ ሚዲያ ላይ ባሰፈሩት አስተያየት አርቲስቷ ልታደርግ ይገባ የነበረው በስልክ የዩቲዩብ ቪዲዮ ከመስራት ይልቅ በቦታው ተገኝቶ ለቤተሰብና ለወዳጆቹ ሐዘን መድረስ እንደነበረ በመግለጽ የሰሩት ስራ ከወዳጅነት ሐዘን ይልቅ የዩቲዩብ ተመልካች ቁጥርን ያስቀደመ ነው ሲሉ ድርጊቱን አውግዘውታል። እኔ በባህላችን ሰው አረፈ ሰው ሞተ ሲባል ነጠላውን ሰው አዘቅዝቆ ለቅሶ ቤት እየሮጠ ሲሄድ እንጂ እንደዚህ ጥቁር ለብሶ ዩቲዩብ ቪዲዮ ከብቶ እንደዚህ ነው ሞተው እያለ ለቪው እንደዚህ ሰው እንደዚህ ሲዋረድ ማየት በጣም ነው የሚያስጠላው። ይሄ ትልቅ አርቲስት ሞቶ ተሰብስበው ለቅሶ ቤት ሄዶ ማስተዛዘን፣ ሰዎች ቤተሰቡን ማጽናናት በሚቻልበት ሰዓት እንዴት ነው ጥቁር ለብሰሽ ዩቲዩብ ከፍተሽ ጉበቱን ነው አይደል ያመመው እንትን ነው ያመመው እያሉ ምን አይነት ውርደት ነው? ምን አይነት ቅለት ነው? ምን አይነት መዝቀጥ ነው? የእውነት በጣም ነው ያናደድሽኝ። በጣም ነው አይዶን ነው እንዴ ዩቲዩብ እንደዚህ ከፍታችሁ ዩቲዩብ ላይ ምናምን ማልቀስ ምን እንዲፈጠር ነው? በጣም ነው የምታሳዝኑት። የእውነት በጣም ገነት ንጋቱ ሳየው እኔ እንደዚህ አስመሳይ ሰው ማስመሰል በጣም ነው የሚያስጠላኝና ነጠላውን እንትን ብሎ ምናምን አዝኖ እየሮጠ ለቅሶ ቤት ሲሄድ እንጂ እንዳንቺ እንደዚህ ሲያስመስል ማየት በጣም ነው የሚያስጠላው። በተያያዘ ዜና አቤል አቡና የተባለው ግለሰብ የአርቲስት ነጻነት ህልፈትን አስመልክቶ የቀድሞ የኦርቶዶክስ ቤተክርስቲያን ዲያቆን በነበረው ጋዜጠኛ እንዳልካቸው ዘነበ ላይ ትችትን ሰንዝሯል። ይሄንን ሁሉ ዓመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንጻር የአቀራረብ ይዘት አንጻር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅነህ በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም፣ አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው።
ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ ዘላለማችሁን አስተካክላችኋለሁ። እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንን መንፈስ ቅዱስን በተቀበላችሁ ቅጽበት ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን ኢንስታግራም ስላለን መኪና ስለምንነዳ በጣም አሪፍ ቤት ላይ ስንኖር ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው፣ ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኩ ምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነጽይና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናት እንመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። የሁሉ ሰዎች ደግሞ አሉ ታዋቂ ሰው ሲሞት ጠብቀው ደርሶ የወንጌል አርበኛ አደገኛ ሰባኪ የሚያጫውታቸው ሰዎች ማለት ነው። ይህን ሐሳብ ስሰጥ የምትሰብኩትን ወንጌል በመቃወም እንደሆነ እያሰባችሁ እንድሰሙኝ አልፈልግም። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ በጣም የሚወደውን አልዓዛር በሞተበት ስፍራ ላይ ምዕራፍ 11 ቁጥር 33 ላይ የእህቱ ማርያምን ለቅሶ አይቶ የይሁዶቹን ለቅሶ ተመልክቶ ልቡ እንዳዘነ በመንፈሱ እንደታወከ ደግሞ አብሯቸው እንዳለቀሰ ይናገራል። ምንም እንኳን ጌታ ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው ቢያውቅም ከማስነሳቱ በፊት ሐዘናቸውን እንደ ሐዘኑ ተጋርቶ ማልቀስን ነው የመረጠው። ይሄ ነው የወንጌል እውነት። ወንጌል የዘላለም ሕይወት እንደሚሰጥ ዋስትና እንዳለው እርግጥ ቢሆንም ድንገት ግን ያዘኑ ቤተሰቦች እንዳሉ ረስተን የሞተው ሰውዬ መዳኑና አለመዳኑ በጣም አጠራጣሪ እንደሆነ ለቤተሰቦቹ ሌላ የቤት ስራ እየሰጠን ሐዘናቸውን ማክበድ ላይ የሚመሰረት አይደለም። ሲጀመር ወንጌል ሰው ሲሞት ተጠብቆ የሚነገርም የሚወራም ጉዳይ አይደለም። የምስራች ነው። ሞት ተሸንፏል፣ ኃጢአት ተሸንፏል፣ የሰው ዕዳ ተከፍሏል የሚባልበት ሰው በጤናው እያለ ሰው ሰላም እያለ የሚነገር መልእክት ነው። ሐዘን ላይ ያሉ ሰዎች ቅድሚያ የሚፈልጉት በሐዘን ምክንያት የተሰበረ ልባቸውን እንድንጠግንላቸው፣ ከቻልንባቸውን እንድናብስላቸው፣ ሐዘናቸውን እንድንጋራላቸው እንጂ መተን ያጡት ሰውዬ ወደ ሲኦል እንደሄደ እነሱም ዛሬ ካልወሰኑ ያን ሰው ተከትለው ሲኦል እንደሚገቡ በማስፈራራት ወደኛ እምነት ማምጣት አይደለም ወንጌል ማለት። እና አንዳንድ ሰዎች ደርሳችሁ ሰው ሲሞት እየጠበቃችሁ ቤተሰቦቻቸውን በሚያቆስል መንገድ ወንጌል መስሏችሁ ሐዘንን በሰው ልብ ላይ የምትረጩ ሰዎች ብታረጋጉት ጥሩ ነው ለማለት ነው። ወንጌል በድልም ጊዜ በከፍታም በዝቅታም ጊዜ የሚሰበክ እውነት ቢሆንም ያዘኑትን ደግሞ ለማጽናናት የመጣ እውነት እንደሆነ እያሰብን ቤተሰቦችን ጨምረን ማጣታቸው ላይ ጨምረን እንዳንጎዳ እንዳናሳዝን መጠንቀቅ አለብን ብዬ አስባለሁ። ሰላም ነው። በጣም አዝኛለሁ። እግዚአብሔር በሚያውቀው ነጻነት ወርቅነህ አርቲስት ነጻነት ወርቅነህ በጣም የምንወደው የምናከብረው ወንድማችን ነው። እኔ ከነመታመሙ የማውቀው ነገር አልነበረም እግዚአብሔር በሚያውቀው እና ለወዳጆቹ በሙሉ መጽናናትን እመኛለሁ። ህይወት በጣም እንደዚህ አንዳንዴ ሳናስበው መልካም ሰዎች ሲያመልጡን ስናይ
ወደ እግዚአብሔር መመለሱ እንዴት መልካም ነገር እንደሆነ ያለው እና ወንድማችን መልካም ሰው ነበር። እንደምናየው ሶሻል ሚዲያ ላይ ኢቢኤስ ላይ በሚሰራቸው ነገሮች በሙሉ የተደነቀ የተከበረ አንቱ የተባለ ነበር። በሚያሳዝን ሁኔታ የሆነ ጊዜ ላይ የሰጠውን አሁን የተቆራረጠ ቪዲዮ አይቼ አንዳንድ ሰዎች ታመመ ሲባል ሞቷል ብለው ነገሮቹን አፍጥነውበት አሟርተውበት ነገሮቹን ብዙ ነገር አበላሽተዋል። አንዳንድ ሰዎች ባካችሁ ብትችሉ የታመመ ሰው ስታዩ ብትችሉ መልካም ሰዎችን ስታዩ እኛን ያው እንደምትሰድቡን ነው ችግር የለብኝም እኔ ተለማመጀዋለሁ። ግን መልካም እንኳን የሚባሉትን አንድ ቀን ክፉ ተናግረው የማያውቁትን ክፉ ነገር መናገር ብታቆሙ ምን አለበት? መልካም የሚባሉትን ተቧቸው። እኛን መብታችሁ ነው፣ ተለማምደናል። እኛም እንልሳችኋለን፣ እናንተም ትለሳላችሁ፣ ተለማምደናል። ግን መልካም የተባሉ እንደዚህ አይነት ሰዎች ጥሩ የሚሰሩ ከወገን ጋር ምንም ቢባሉ ችለው ሁሉን ችለው የሚኖሩ ወንድምና እህቶቻችንን ባትናገሩብን ጥሩ ነው ብዬ አስባለሁ። ጥሩ ነው። ለማንኛውም ለባለቤቱ፣ ለልጆቹ፣ ለወዳጆቹ በሙሉ እግዚአብሔር አምላክ መጽናናትን አንተንም ደግሞ ከደጋጎቹ ጎን እግዚአብሔር አምላክ ነፍስን ያኑርልን። ሰላማችሁ ይብዛ። ይሄ ትልቅ ለሁላችንም ትምህርት ነው ብዬ አስባለሁ። በጣም አዝኛለሁ። እግዚአብሔር ይቅር ይበለን።